Itama agama Mashwit makapula sibi balikiyo beyo kadauro marin makukale akon uyo Yesus akini o amakamiyo fiti sagigiro gatulu ane mulena harame keso gombeisa kachuwe marane Mashwit makapula sibi balikiyo beyo kadauro Marin makukale akonu yo Yesus akini mo amakabyo fiti sagigiro gatulu ane molana harame foro gombeisa kachuwe mara anamikite atanamikite ክብር ሁሉ ለኢየሱስ ይሁን። ከኔ በተሻለ ፓስተር ታውቃለህ ብዬ አስባለሁ። አባቤን ወይንም አባጎሌ አንቂውን ነው ለሰው እንጫክሱት። በእርግጥ ከሰው የሰማሁት ነው፣ እውነት ሊሆንም ይችላል። ትመሰክራለህ። ምክንያቱም ለሰው ትምህርት ይሆናል ብዬ እዚህ ጋር ጽፌያለሁ። የአባቤ ወይንም የአባጎሌ የአንዲት ሱሪ ታሪክ ብዬ ነው የጻፍኩት ዱባንቾ ላይ እና ይመስለኛል ሉጣሽሮን አመት ማጅ አንጋኖፍት መንቹ እና አመንዋራ ዶልደ በሰማ ወንጌላዊ ናቸው አይደል? አባ ጎሌን ታውቃላችሁ አይደል? በጣም የምርጥ አምባሳደር የእግዚአብሔር መንግስት አምባሳደር ናቸውና ከኔ በተሻለ የምታውቁ አባቶች እዚህ ውስጥ ትኖራላችሁ። እና እኔ ደግሞ ያው በተለያየ ሚዲያ በተለያዩ ነገሮችም ከሰው ሰምቼ የያዝኩት መረጃ ነው እና ቡቶን በላ እዲያቆ ሱሪ አፉራ ከበይ ኩበይ ለምን በየሚ ጦቃ ድሪረማ ላውቃሬ መዳብ ሸራይን ፈትራክ ሰቃ ጎባካ እዲያቆ ሱሪ ይወኩ ለምሳሌ ምንኒ እና ይህ ሱሪ በቃ ያቃ ከይሳ ኢየሱስ ሰቀለሙ ክስሞን ሴና ናካስ መስቀል ስለሙ ሚሰጥ ምናኑ ሲንጥራን መናጎ ጎጫ ዲስተርጎ ለምሳሌ ኢማኔ እና ምንማ አይ አሞይ ከንቲታ ጎበለየ አይ አበጋሽ ካኮታ ከመስተካ ጋሮን ቱቦ እንጂ ከሱ ይሆል ንምንቱን ሲሰከሙላ ያኮ ያከሙ አማ ይሶድም ኪዳ ከነበራኮ ሁጁር ማሪ በርበሮ ዋሳ ቀሳይታ ሂጉጎጉ ጠጋ ኩኑ ምን እደውም ሉ ሳትን ቱቀቤ አፉም ጋቤ ሀገራም እደውም ሀገራም ፍራሻ ትራሳ አክሱኩ በሌቡኩ እያ ከበኢታማ ጋሞ በለ ጎዳ ኩጁር ማሪ መጥቀሜና ፔስታይላ ፎሽ ወማ ጉንደንም ጦቆስ ጉንደንም ጦቄን መት መሸረሜን ይዋማ ኦክ ወደል ክልቤ ይዋማ ወይቶ ማቴ
ደስ ለማሰኛት አይደለም እናገለግለው። ያለንበት ቁመና እውነተኛውን የእግዚአብሔርን ቃል ሕይወት እንኖርበት። አለቀ። ሆሳና ሕዝብ ተባርከሃል። በረከቱ ግን ቁሳዊ ይሁን ወይስ መንፈሳዊ? እኔ አንድ ነገር ትዝ ይለኛል። ብዙ ፎቆችን እያየው አንዳንድ ጊዜ ከተማ ላይ ዞራለሁና እያየው ብዙ ፎቅ ሰርተናል፣ ብቻ ሰው እንዴት ነው እላለሁ። አባቶች ጀም ጣባርከው አልቅሰው ተረግጠው ለወንጌል ስራው ስሉ ታስረው ባለፉበት ከተማ ነፍሰ ገዳዮችን ሳይ ማታ በእያንዳንዱ ማታ አትሊስት አንዳንድ ሰው ሞታ ስባል በጃጅ ውስጥ ላይ ተገደለ ስባል ወጥኑ ሞኔ ዮም አማንዴ ነው ሙለኔ ዮም ወደሉ ደማኔ መግሬል ቶኪ ማትንበበ ዮነ ውልንም በለፋታ ወሰቼ ቢቶኪ ውልንም በዮነ ወጭታ ባንጡም ሚኒ ዋሲ ወይ ነሰነን ሶኔ ሄኖና ማግሬ እግዚአብሔር ከሰው ይለያል ወይ? አይለይም። አማንዱነስ ያለን ነው። አንዳንድ ቴዎሎጂያውያን እንደዛ ልትሉ ትችላላችሁ። አይናውዳት ደማቃለው ወድ ማሸሉ ለስልኪ ሲጀመሉ ለኛ ያትና ድሬረመን ኩምላ ተክያን ታውልንስ ቢንደ ያፒሳኪ ሶኮ ተክምኒ ወራፍሮ ወፍቀል ወሚታል ለተሉዋ አባን ለበከታ ወጭም ያረን ሰበከው ደናማ ወአኑ ይበዩ ወከ ዘመርማ አረን እንወቅበት። ከየት መጣን? የት ደርሰናል? ወዴት እንሄዳለን? እንወቅበት። ዘጠኝ ላይ ከፍ አድርግና እንዘምራለን ለጌታ ጠዶቤ ከነቤኦ ሁንድም ጠዶ ኮና ወጭም ወይ ጠዶቤ ጀግናው ዋአጋ ቲሮ ቀረምች ዋይን መንቤኦ አሜን ካወሮ ማን ይወቁ አሜን ይቶይ። አዎ አንድ ሰው አይታጣ መቼስ እግዚአብሔርን የሚያመልክ በቤቱ በፈራ ሕይወቱ እግዚአብሔርን የሚያመልክ ሰው አይጠፋምና ሰው የለም ብዬ ላውራ አልደፍርም። ነገር ግን በአብዛኛው ትንሽ የጠገብን ይመስላልና ዘረኝነትን፣ ጎጠኝነትን፣ ቤተሰባዊነትን ማየውን ይህንን ወራዳ ንግግሮችን ከእግዚአብሔር መድረክ ከዛ መንደር ያመጣናቸውን ከዚህ የምናወጣ ከዛ የምንተው ወደ ጌታ እንመለስ። ይበለን ዋትት ቤታንም ይበለን ዋቶቶ ያና